إذا صب البلاء عليك صبا وأنهك جسمك الذاوي وقلبا يتملكته يزا مولو أكالون يقطعو تابعي يا ابن عباس بالدربا تولو من وسو أبو قلابة الجرمي كيف صبر انديت تاقسا ساعتنا ولا تجلو ولا تجرو يلم ولا تجروش دكموان عينوچو አያዩም ما له جارحة إلا لسان ملاسو ብቻ ነው ያለችው በዛ በረሃ ላይ ቁጭ ብሎ الحمد لله الذي أنعم علي بنعمة كثيرة يا الله ነው ያወጣው ተመልከት ምንድነው የሰው ያለው ታካ ከሰው ጋር ሊገናኝበት የሚችል አንድም አካል የለውም ወደ ሰው የሚደርስበት አንድም አካል የለውም ነገር ግን አላህን ያወድሳል አላህን ያመሰግናል ለአርክልኝ ጸጋ ጌታዬ ያለ ያወድሳል ሰማውትና ይላል ምንድነው ይሱዬ እንደው አላህ ኢልሃም አድርጎት ነው ወይስ የትኛው ጸጋ ጥያቄ ፈጠረብኝና ጠጋልኩ ይላል ያ ታሪክ ነው የትኛው ጸጋ ነው በዚህ ልክ አላህን የምታወድሰው ይላል የአላህ Subhanahu Wa Ta'ala እኮ ስንት ጸጋው ነው ይሄው በዚህ መላሴ እሱን እንዳወሳ እሱን እንድዘክር እሱን እንዳመሰግን እኮ አድርጎኛል ሰው በጣም ተገርሞ ወሬ ያወራ በመጨረሻ ምን አለው እንደው ውዱእ የሚያደርግልኝ አንዳንድ ምግብ የሚያቀርብልኝ ልጅ ነበረኝ አንድ ሁለት ቀን ግን ጠፍቶብኛል እንደምታይ ራሴ መንቀሳቀስ አልችልም ሲፈልግልኝ ይሄን ልጅ ይላል ሊፈልግለት ወጣ በረሃ ነው የተወሰነ እንደተጓዘ ፈልግልኝ ያለውን የልጁን አካል በየቦታው ተበጣጥፎ አገኘው አውሬ በልቶ በበላ ላይ በላ ማለት ነው አሁንስ እንዴት ብዬ ነው ምነግረው ይህ ሰውዬ በዚህ ሐል ላይ ሆኖ ድጋሚ ልጁን በዚህ ልክ አውሬ በልቶ ሲያጣው ብሎ ተጨንቆ ግን እስካሁን ያመሰገነው ከዚህ አይበስም ማለት ነው ሄዶ እያባበለ መንገር ጀመረ ስለ አዩብ ታውቃለህ አለ ነብዩላህ አዩብ አላህ እንዴት እንደፈተነው እንዴት እንደሞከረው እንግዲህ ከአስራ ምናምን ዓመት በላይ በበሽታ ንብረቱ አልቆ ነብዩላህ አዩብ አለይሂ ሰላም ልጆቹ አልቀው ቤተሰቦቹ አልቀው ከሚስቱ ውጭ አንድ የሚጠጋው ቤተሰብ የለውም ሰውነቱ ሁሉ ቆስሎ ይሁሉ ፈትኖት كيف وجده ربه አለ እንግዲህ ለሰውየው ያባባለ ሊነግረው መርዶን ከመንገሩ በፊት ጌታው እንዴት አገኘው وجده صابرا ጌታው አዩብን ታጋሽ ሆኖ ያገኘው ታዲያ አንተ ካዩብ በላይ ነህ በታች ነው እኔ ካዩብ በታች መጨረሻ ላይ ጉዳዩን ነገረው احتسب ابنك ልጅህን ከጌታህ ጋር ሂሳብ ይሰራ ልጅህ እንዲህ እንዲሆነው ሞቷል ይሄን እንደሰማ ያለው ምንድነው አልহামዱሊላህ ምስጋና ለአላህ ይገባው ያ ከቤተሰቦቼ እሱን አምጾ እንዲሞት ያላደረገ የሆነ ጌታ شوف صبر እስከ መጨረሻው ጥግ ማለት ነው አላህ Subhanahu Wa Ta'ala አንድ ሙከራም ጥቶ በአንድ ሙከራ ላይ ያልፍክ ይችላል አንዱ ይመጣል በአንዱ ገና ውስጥ እየቆሰለና ሰብር ለማድረግ እየታገልክ ሌላ ነገር ይደረባል አላህ ፈተና አንዳንዴ በጣም ያበዛዋል ኢዛን ሰዓት ያንተ ደረጃ ነው ከፍ የሚለው ደረጃም ከፍ እያለ ሲመጣ ነው ፈተናው የሚበዛው ራሱ ማለት فقل يا رب يا الله رفقا وقل آمنت